ጉዳይ የሚያስፈጽም ሰው አለ። it takes time ምናምን ያልከው ነገር ሪል ከሆነ ናና ግባና እዚች ጋር አስረዳ። እዚህ ጋር ዘመዶችን ድርጅቱን ብራቸው ግን እነዚህ የመዳም ቅመሞች ባሎቻቸው የሞቱባቸው ብቻቸው ልጅ የሚያሳድጉ ኦፕሬሽን ወልደው ከነቁስላቸው መዳም ቤት እየሰሩ ያሉ የመዳም ቅመሞች ናቸው። የእነሱን ብር መልሶ ድርጅት የሚባል ነገር እውነት ካለ እውነት እንዳለው እያደረገ ከሆነ ጠቅልሎ ለብቻ ይውሰደው። ለነሱ ግን ብራቸው መለሰ። ህጉም ይፈቅድለታል። አቦ ህጉም ይፈቅድለታል። እነዚህን ምስኪን ሰዎች በጉዳዩ እጃችን የለበትም እያሉ ያሉትን ቀርበ ሁላችሁም የፒኤልሲው የመተዳደሪያ ደንብ እንዳለ መሰረዝ አለበት። ሰዎቹ ከዛ መውጣት አለባቸው። ድርጅቱን የምትፈልግ ከሆነ ድርጅቱን ውሰድ፣ ገንዘባቸውን መልስላቸው። ታሪኩ እዚህ ጋር ይቋጫል። አይ የምትል ከሆነ ወጥተህ እንደዛ ለብቻ መናገር አስፈላጊ አይደለም። እዚህ መወያየት ካስፈለገ ካልሆነ ህግ አለ፣ የኢትዮጵያ ህግ አለ። በኢትዮጵያ ህግ ልጆቹ ጥያቄ ያቀርባሉ፣ ጠበቃ ቀጥረው በህግ ትጠየቃለህ። እነዚህ እህቶቼ እዚህ መተዳደሪያ ደንብ ላይ የደረደርካቸው ያታለልካቸው ልበለ አምሶሪ ቱ ሴይ እንዳታለልካቸው ነው እዚች ጋር እነሱም እየተረዱ ያሉት። እነሱም ከተጠያቂነት ስለማይድኑ ነገሩን በአጭሩ ብትቀጩት። ሌሎች ወንዶች አሉ ተብሏል። በጣም ነው ማዝነው። አምሶሪ ቱ ሴይ ብዙ ጊዜ ሀቡ እኔ አንድ የሚገርመኝ ነገር ማንም ሰው ስራም ለመስራት ለመዝረፍ ለማታለል በተለይ ደሆል ገልፍ ካንትሪ ላይ አንድ ፕላን ሲያወጣ መሰረት የሚያደርጋቸው የማዳም ቅመሞች ናቸው። በቃ ቤት የሚደረጉት እነሱ ናቸው። ሁሉም ሰው መሰረት የሚያደርገው ነው። ምክንያቱም ሞኞች ናቸው፣ የዋሆች ናቸው፣ አዛኞች ናቸው፣ ሩሩ ናቸው። ምን አይነት ሰዎች ናቸው የሚጠቀሙባቸው? ተቆርቋሪ መሳይ፣ የመዳም ቅመሞች ጠበቃ መሳይ፣ የመዳም ቅመሞችን መካሪ፣ ለነሱ አዛኝ መስለው መጀመሪያ መክረው አለስልሰው ሆዳቸው ስር ከገቡ በኋላ ብራቸውን ይበሏቸዋል። ቢዝነስን ጀምር እንደራጅ በማለት ገና ሌላ ከሱ ቀጥሎም አለ የሚወጣ ሌባ። ስለዚህ ወንድማችን አይመን ፕሊዝ እዚች ጋር የቤተሰብ ጉዳይ የአንተ ጉዳይ ሲሪየስ የሚያደርገው የቤተሰብህ ጉዳይ ነው፣ የደምህ ጉዳይ ነው። የእነዚህ ልጆች ገንዘብ ወስደህ የምትገነባው ካምፓኒ እውነቴ ነው የምልህ አንድ ቀን ገደል ይገባል። የሆነ ለአይምሮህም እንትን አይደለም ገባ። በተለይ 4 ልጆች እያልክ የጠራሃቸው አሉ። 4 አትበል። ስም መጥራት ካለብህ እዚች ጋር አይመን እየተባለ ስምህ እየተጠራ ነው። አንተ ደግሞ 4 ማለት አይጠበቅብህም። ስም አልጠራም እኮ ስማቸው አራት አትበል። እከሌ ኤቢሲዲ ብለህ እከሌ እንዲህ ብለሻል፣ እከሌ እንዲህ ብለሻል፣ ይህን ያህል ብር ሰጥቼሻለሁ ብለህ ፋይሉን ብትዘጋው ጥሩ ነው። የተከበረ ስምህን እስከዛሬ ድረስ ያጎለበትከው ስምህን አታበላሽ። የእነዚህ ልጆች ብር መልስላቸው። አይ የምትል ከሆነ እኔ ዋታም አድቫይዚንግ ሀቡ አንቺም እዚህ ጋር ብቻሽን በጣም እንትን ስለሚል ኦፊሻሊ ልጆቹ ይደራጁና ኢትዮጵያ ውስጥ ጠበቃ አሉ፣ ፕራይቬት እንትኖች አሉ። ኦኬ እነሱን ያቆሙና ቶሎ ጉዳዩ ይጀመር። ለምን መሰለሽ ኦል ኦፍ ሰደን ላይሰንሱን ብሎክ የሚያደርገው ከሆነ የሚዘጋው ከሆነ አልፈልግም ብሎ ለመመለስ የሚሄድ ከሆነ ምናልባት የእነዚህን የእህቶችን ፊርማ አስመስሎ ሊፈርም ይችላል። ወይ ደግሞ አሁንም እሷን እህቴን አድቫይዝ ማድረግሽ ከዚህ ቀደም ሳታውቁ ፈርማቸዋል። አደራ ምልሽ ፒኤልሲው ሲቋቋም ሳታውቁ ፈርማቸዋል። አሁን ደግሞ ደውሎ አይ ፒኤልሲውን ልዘጋው ነውና ኑና ፈርሙልን ካላችሁ አሁንም ሳላቅ ነው የፈረምኩት እንዳትሉ። ምክንያቱም ፒኤልሲውን ለመዝጋት የእናንተ ሲግኔቸር ግዴታ ያስፈልጋል። ያለ እናንተ ፊርማ ይሄ ፒኤልሲ አይዘጋም። ስለዚህ አንቺም ባለቤትሽም ሌሎችም በዚህ ፒኤልሲ መተዳደሪያ ደንብ ላይ ስማችሁ ያለ እማታውቁትን ነገርና እማታምኑበትን ነገር አትፈርሙ። በቃ መጀመሪያ ያደረጋችሁት ነገር በጣም ትልቅ ስህተት ነው። ምክንያቱም እኔ ሳላቅ ነው የፈረምኩት። ውልና ማስረጃ ኦኬ፣ አቡ እንዳለችው ምናልባት ቤተሰብ ስለሆነ አምኜ በዛ ኦኬ ሊመስል ይችላል። ግን ደግሞ የኢትዮጵያ ህግ የዓለም ህግ ዓለም ላይ ያለ ህግን አለማወቅ ከተጠያቂነት አያድንም ይላል። በማታውቁት ለምን ችግር ውስጥ ትገባላችሁ? በማታውቁት ለምን ስማችሁ ይጠራል? ስለዚህ በቤተሰብም ተይዞ ቅድም እህታችን እንዳለችው አቡ እናቱ አናግረዋለች ብላለች። በቤተሰብ ተይዞ እንዳልሽው የልጆቹ ሀቃቸው የሚመለስ ከሆነ እዚህ ጋር ቻፕተሩ ያልቃል ማለት ነው። አይ እንደዚህ በሚዲያ ይቀጥል ከተባለ we are ready፣ ችግር የለም፣ እኛም ዝግጁ ነን ልጆቹን ለመርዳት። ስለዚህ ወንድሜ እየሰማኸኝ ያለው ጉዳዩን ሰምተሃል። ከሌ አትበል። መናገር የምትፈልገው ነገር ካለ ናና ፊዚካሊ ቅረብና ተናገር። ሀቅ አለኝ የምትል ከሆነ ሀቅህን ናና ተናገር። ካልሆነ ግን የእነዚህ ልጆች ሀቃቸውን መልስላቸው። ሰላም ይውረድ።
እኔ ይህንን ነው አድቫይዝ የማደርገው። ሌሎቻችሁን ደግሞ አድቫይዝ የማደርገው ፕሊዝ ማንም ሰው ማለት ነው ኢትዮጵያን በሉት የገልፍ ሀገርን በሉት ምንም በሉት ሁሌ የምንናገረው ነገር ነው። የሆነን ነገር ኢቨን ቤተሰብ ይሁን ከእሷ ተማሩ፣ ከእህታችን ተማሩ። ኢቨን ቤተሰብ ቢሆን ዛሬ የእናት ልጅ ለምን አይሆንም? የእናት ልጅ ለምን አይሆንም? ወረቀቱን ሳታነቡት ኢቨን በሌላ ቋንቋ ከሆነ እንኳን ዛሬ እድሜ ለቴክኖሎጂ ብዙ ትራንስሌት የሚያደርጉ አፕሊኬሽኖች አሉ። ተርጉሙ ወደ አማርኛ፣ ትራንስሌት አድርጉት። ኢቨን ትራንስሌት አድርጋችሁት ካልገባችሁ እንኳን አጠገባችሁ ላለ ሰው ጠይቁ። ምን ማለት ነው ይሄ ነገር? ልፈርመው? ብፈርመው ምን ይዞብኝ ይመጣል? ባልፈርመውስ ምንድን ነው የሚሆነው የሚለውን ነገር ጠይቁ። ዝም ብላችሁ እየፈረማችሁ ማለት ነው ችግር ይመጣል። ሰው ይሞታል። እውነቴን ነው የምላችሁ፣ ሰው ይሞታል በፊርማ። ስለዚህ እህቶቼ፣ ወንድሞቼ ሁላችሁም ፊርማ ላይ ጥንቃቄ አድርጉ። ፊርማ ላይ ጥንቃቄ አድርጉ። ሳላውቅ ነው የፈረምኩት፣ አስገድደው ነው የፈረምኩት፣ ተገድጄ ነው፣ አምኜ ነው፣ ቤተሰቤ ነው ስለሆነ ዳኛ አይሰማችሁም። ዳኛው አይሰማችሁ። ይሄ ፊርማ ያንቺ ነው? አዎ። ይሄ ስም ያንቺ ነው? አዎ። አንቺ ነሽ የፈረምሽው? አዎ። አመሰግናለሁ ነው የሚለው ዳኛው። ስለዚህ እህቴ ተሃኒ አንቺም ሁላችሁም ባለቤትሽም ብታናግሩትና ወደ ቀልቡ ተመልሶ ወደ መፍትሄ ቢኬድ። እኔ አሁን አንዳንድ ባደረግኩት ማጣራት መሬትም እንዳልተረከበ ምንም አይነት ማሽነሪ ኢትዮጵያ ውስጥ እንዳልገባ ገና ምንም አይነት እንቅስቃሴ እንዳልተደረገ ነው መረጃዎች የሚያሳዩት ማለት ነው። ማሽነሪዎችን ገዝቶ ከሆነ ሀቡ የገዛቸውን ማሽነሪዎች አትሊስት ያሳየን። የገዛ ከቻይና ሊሆን ይችላል፣ ከጃፓን፣ ከኮሪያ። ይሄው ይሄን ያህል ማሽን አልገዛም። ይኸውልህ አሁን አልገዛም፣ ግን ልጆቹ አሁን ባላቸው ጊዜ ትርፋማ መሆን ስላልቻሉ ብራቸውን ይዞባቸው እነሱ መስራትም መኖርም ስላልቻሉ በቃ ብራችንን መልስልን። ሌላ ነገር እኮ አይፈልጉም። እሱ ሀብታም ነው አለው አይደል? በራሴም ማድረግ ይችላሉ። የእናንተ 1,500,000 ምንም አያደርግልኝም ነው ያላቸው። ስለዚህ ይስጣቸውና ብሩ አለ ነው እያለ ያለው፣ አልተነካም ነው እያለ ያለው። ስለዚህ አንስቶ ብሩን ይስጣቸውና እሱ የፈለገውን ይሁን፣ ብራቸውን ይስጣቸው። እንዳለው ካልነካው ይስጣቸው ብሩን። እንደው ቢያንስ የምልሽ ልጆቹ እንደው ትንሽ ተስፋ እንዲያደርጉ ገንዘባቸው አለመበላቱን ተስፋ እንዲያደርጉ ማሽነሪዎችን ገዝቶ አስገብቶ ከሆነ ምናልባት ደግሞ ገብተው ጉምሩክ ላይ የደረሱ ካሉ ከመንግስት የተረከበው መሬት ካለ መሬት ከተረከብን ካርታ አለ አይደል አቡ? ካርታውን ያሳያቸው። ቢያንስ ይሄው የተረከብኩት ካርታ፣ ይሄው የገዛሁት ከቻይና የገዛሁት ማሽነሪ። ፋብሪካ የሚከፍት ሰው መቼም በበግና በበሬ ወይንም በፍየል አያርስም አይደል እንዴ? ካምፓኒ ነው ፋብሪካ ነው የምከፍተው ብሏል። አትሊስት ያውጣ እንዴ። ኦዲት የሚባል ነገር አለ እኮ ሀቡ። አንድ ድርጅት ኦዲት ይደረጋል እኮ በየአመቱ። አሁን እህቴ ያለችው ምንድን ነው? ገና ብር ስላልገባ ገና ምንም ኖ ዌይ። በቃ ካምፓኒው ኢስታብሊሽ ሆኗል፣ ተመስርቷል። ተመሰረተ ካምፓኒው፣ ህጋዊ ሰውነት አገኘ ይባላል በአማርኛ። በህግ ቋንቋ አንድ ካምፓኒ ሁሉን ነገር ጨርሶ ንግድ ፈቃዱን ከንግድ ምክር ቤት ሲያገኝ ምን ተብሎ ይጠራል? በህግ ቋንቋ ህጋዊ ሰውነት አገኘ ይባላል። ይሄ ፒኤልሲ ህጋዊ ሰውነት አግኝቷል። በቃ ሌጋል ሆኗል ማለት ነው። ተመዝግቧል ማለት ነው። ንግድ ምክር ቤት ያውቀዋል ማለት ነው። ኦኬ፣ የሴንትራል ባንክ ያውቀዋል ማለት ነው። አሁን እዚህ ጋር አላቅም እንደዚህ ማለቱ አያዋጣ። ማሽነሪዎችን ገዝተህ ከሆነ ብራዘር፣ ማሽነሪዎቹን የገዛህበት ኦዲት አምጣ። መሬት ከመንግስት ተረክበህ ከሆነ ለመንግስት ለመሬት የከፈልከውን ገንዘብ የሚያሳይ ኦዲት ሪፖርት ለሼር ሆልደሮች፣ ሼር ሆልደር ይባላሉ በመተዳደሪያ ደንብ ውስጥ ያሉት ሼር ሆልደር ይባላሉ። ሼር ሆልደር መሆናቸውንና እያንዳንዱ በድርጅቱ ውስጥ ምን ያህል ፐርሰንቴጅ እንዳላቸው ጻፈው። እከሌ 5% አለሽ፣ እከሌ 10% አለሽ። መተዳደሪያ ደንቡ ይሄንን ያሟላ ነው። እህቴ ምናልባት አንብበሽው ከሆነ ውስጥ ላይ ስትገቢ እያንዳንዱ ሼር ሆልደር የሚኖረው ፐርሰንቴጅ በግልጽ ተጽፎ ይገኛል ማለት ነው። ግን ማሽነሪው ካልተገዛ፣ ኦዲት ሪፖርቱ መቅረብ ካልቻለ፣ ከመንግስት ፋብሪካውን የሚያቋቁምበት መሬት መረከቡን የሚያረጋግጥ አንድ ሰነድ ከሌለ ይሄ ነገር እየሄደ ያለው ሀቡ ወደ መጀመሪያ ወደ ነገርኩሽ ነው። ድርጅቱን ላይሰንሱን ወደ መመለስ ወደ መሸሽ ምናምን ስለሚካሄድ ቶሎ ብላችሁ ልጆቹ ወደ ህግ ጠበቃ ቀጥሮ በህግ ወደ መያዙ ቢኬድ የተሻለ ነው ላለ ሁላችሁንም አመሰግናለሁ። እንግዲህ የልጆቻችንን ሀቅ እግዚአብሔር ያስመልስላቸው ነው የምለው። ሌላ ምንም የምለው ነገር የለም። ሌሎቻችሁ ግን ተማሩ። ሌሎቻችሁ ተማሩ። ዛሬ አይመኔታ ተባለ እንጂ ዛሬ ኑ ኬንያ ኑ እዚህ እንዲህ አይነት ስራ ልጆቹ የሚገርምሽ ሀቡ ዱባይ ላይ ከቋሚ ስራቸው እያፈናቀሉ ማለት ነው። ቋሚ ጥሩ ደሞዝ ከሚከፈላቸው ስራ እያፈናቀሉ
ነይ ኬንያ ምርጥ ቢዝነስ አለ መኪና ተሸልሟል እንትና የሌለ ለማታውቁት ሰው እንዴት ገንዘባችሁን ትልካላችሁ? ያ ለማታውቁት ሰው እንዴት ገንዘብ አክሲዮን ማለት እኮ ዝም ብሎ አይደለም። አንድ ሰው ከአንድ ባንክ አንድ አክሲዮን ሲገዛ አንድ ሲንግል አክሲዮን ሲገዛ ማስረጃ ይሰጠዋል፣ ሰርቲፊኬት ይሰጠዋል። ኢቭን ያ ሰው በህይወት ቢያልፍ የልጅ ልጆቹ በዛ አክሲዮን ባንክ ውስጥ ካለ ድረስ ተጠቃሚ እንዲሆኑ የሚያሳይ የአክሲዮን ሰርቲፊኬት ይሰጠዋል። እነዚህ ልጆች ምን አላቸው? ባንክ ቤት ካስገቡበት ደረሰኝ ውጭ ምን ማስረጃ አላቸው? ሀቡ የአክሲዮን ሰርቲፊኬት አላቸው ወይ ደግሞ ያው ልኮና እሱ ሁሌ የስደተኞች ጠበቃ ነኝ እያለ ስለሚመክር አምነውት ነው። በቃ በእምነት ደረሰኝ ብቻ ይዘው የሰጡት በሚሊዮኖች። ሰው ደረሰኝ ይዞ ነው የቀረው። እዚህም ብዙ ሰው ደረሰኝ ነው እጁ ላይ ደረሰኝ ይዞ ነው የቀረው በእውነት። ስለዚህ ይሄ ነገር ትክክል አይደለም። አይ ሆፕ ዩ ዊል አንደርስታንድ ብራዘር፣ ትረዳለህ ብዬ አስባለሁ። ይሄ ሁሉ ሰው የሚመለከተው አንተን ነው። ኦልሞስት ከ4000 ሰው በላይ እየተመለከተ ነው። ሰሞኑን ሶሻል ሚዲያ ላይ እንዳለ የሚዘዋወረው የአንተ ጉዳይ ነው። እዚህ ደረጃ እስኪደርስ መጠበቅ አልነበረብህም። ከቻልክ ልጆቹን ፕራይቬትሊ ደውልላቸውና አካውንት ቁጥራችሁን ላኩልኝ በልና ብራቸውን ላክ። ከዛ ተዘጋ በቃ። እነሱም መጥተው ሀቡ ጋር ብራችንን ተቀብለናል እናመሰግናለን ይላሉ። አለቀ ታሪኩ። ማንም ከአንተ ፕራይቬትሊ የሚፈልገው ነገር የለም። ማንም ግን የምታመጡትን ያለው ጨዋታ አይሰራም። ቢያንስ ህግ ይጠይቃል። ስለዚህ እህቴ ተሃኒ ከዚህ በኋላ ተመሳሳይ ስህተት አትሰሩም ብዬ ጠብቃለሁ። ካምፓኒውን ለመዝጋት እፈልጋችኋለሁ፣ ኑ አንዴ ፈርሙልኝ ተብሎ ሄዳችሁ እንደማትፈርሙ ተስፋ አደርጋለሁ። መጀመሪያ የሰራችሁትን ስህተት እንደማትደግሙትም ተስፋ አደርጋለሁ። እነሱ ስማቸውን ማንሳት አይችሉም። ሁለታቸው ኔቨር ያው ልክ አሁን 4 ናቸው እዚህ ድርጅት የመሰረቱት የሚለው እዚህ ጋር አይመኒታ ቢዝነስ ግሩፕ ኃላፊነቱን የተወሰነ የግል ማህበር ይላል። ከዛ በኋላ ሌሎች ዝርዝሮች አሉ። ከዛን የአባላት ስም ዜግነትና አድራሻ ይላል። እዚህ ላይ 4 ሰዎች ናቸው። አይመኒታ ባለቤቱ፣ ተሃኒ እህቱ ናት የእናቱ ልጅ እና ባለቤቷ። ተሃኒ እና ባለቤቷ አሁን ከአይመኒታ ጋር ተሃኒ ተለያይታለች። ከአይመኒታ ጋር ከተለያየች ቆይታለች። እሷ የራሱ አንድ ላይ ነበር አረቢያ መስጂድ የሚሰሩት። ተለያይተው እሷ የራሷን እሱ የራሱን ነው የሚሰሩት። እንደተለያዩ ቆይቷል በጣም። እሱ አሳውቋል ኦልሬዲ ከአመት በፊት ብላለች። ስለዚህ ከተለያዩ እነሱ ሁለታቸው ባለቤቱ እና እሷ ሄደው ስማቸውን ማንሳት አይችሉም። ከዚህ ላይ አይችሉም። አራቱን ነው መሄድ ያለባቸው። ጠይቂያት። ውልና ማስረጃ ስትሄዱ ስንቱ ናችሁ ነው የሄዳችሁት? በያት መጀመሪያ እህቴ እየሰማሽኝ ከሆነ ስንቱ ናችሁ ነው የሄዳችሁት? ካምፓኒው ሲቋቋም ፒኤልሲው ሲቋቋም ስንት ሆናችሁ ነው ሄዳችሁ የፈረማችሁት? ውልና ማስረጃ ሁሉም ሰው መጥቶ ነው የፈረመው። እርግጠኛ ነኝ። ጠይቂያት ካለች። ተሃኒ ሚውት ነሽ እያወራሽ ከሆነ ተሃኒ። ኤኒዌይስ ከሌለ ችግር የለም። እንደ መጀመሪያ ነው ሀቡ፣ እንደ መጀመሪያ ሀቡ ፈርሙ። ለስንት ነው ሄዳችሁት? ይኸውልሽ ለ4 ነው የሄድነው። እኔ ባለቤቷ ነኝ ሀቢባ። ሰላም አለይኩም። ደህና ነሽ? አማን ነው? ሰላም ደህና ወንድሜ፣ እንዴት ነህ? አልሐምዱሊላህ አለን። ቀደም ሆና ከጀመረበት ልነሳና ይኸውልሽ ምን ይላል መሰለች፣ በአጭሩ እሷ በደንብ ስላላስታወሰችው እኔ ልንገራቸው። እርግጥ እኛ ቤተሰብ ነን ብለን ነው እዛ ጋር አምነን የሄድነው። መተዳደሪያና መመስረቻ ጽሑፉ ላይ የድርጅቱ ዋና ስራ አስኪያጅ አካውንት ማውጣት ይችላል፣ ሂሳብ ማንቀሳቀስ ይችላል ይላል። እዛው ላይ ዲቴይሉ ላይ አለ። ይህ ማለት እኛ ጀስት ዌን ዘ ሞመንት እኛ አብረን ሆነን ያን ፒኤልሲ ፎርም ካረግን በኋላ ገንዘብ ይገባል። ገንዘብ ከአረብ ሀገር ስለሚገባ ከተለያዩ ሰዎች ስለሚገባ አካውንት እከፍታለሁ፣ አካውንት እንደሚከፍት ብቻ ነው የነገረን። ከዚህ ውጪ በሱ ስም ስለሚገባ እኛ የምናውቀው ነገር የለም። አሁን ለምሳሌ እንትና ብሏል። ኢቭን ንግድ ፍቃድ እኮ አልወጣም፣ እዛው ጋር ተንጠልጥሎ ነው ያለው። እንኳን ድርጅት ፒኤልሲ እኛ የንግድ ምክር ቤት ሊያቀን ይቅርና ንግድ ምክር ቤትም አልሄደም፣ ሲጀመር አልተካሄደም። ፒኤልሲ ብቻ ነው የቀረው። ፒኤልሲ ፎርም ተደረገ። ይሄን ፒኤልሲ ፎርም አድርገን እኛ በቀና ልብ እንሰራለን ብለን ነበር። በዛች ሞመንት ከኛ ጋር ተለያየ። በጣም ነው የሚገርምሽ።
ልክ ብር አካውንት ከፍቶ በቃ እናንተን ተዋችሁና ብቻውን መንቀሳቀስ ኢቭን አካውንት እንደሚከፈት ዊኖ እናውቃለን፣ ግን መቼ መክፈቱን የት እንደሚከፍት ያወቅነው ነገር የለም። ይሄ እዚህም ሰው ካላቸው ዲቴል እያንዳንዱን ባንክ 17 ባንክ አለ። በ17ቱም ባንክ ቼክ ማድረግ ይቻላል። በሱና በሱ ስም በአይመኒታ ቢዝነስ ግሩፕ በስራ አስኪያጁ ነው የሚንቀሳቀሰው። አካውንቱም ኢንዱርስ የሚደረገው ዊዝድሮ የሚያደርገው እሱ ነው። ቆይ አንድ ይቅርታ ወንድሜ፣ በባንክ በመተዳደሪያ ደንብ ብቻ አካውንት ይከፍታል እንዴ? የድርጅት አካውንት? አዎ በደንብ መተዳደሪያና መመስረቻ ማለት ያለ ንግድ ፍቃድ ንግድ ፍቃድ የለም። ንግድ ፍቃዱን ታመጣለህ ብሎ ነው ታመጣለህ ይባላል። አንዳንዴ እኔ ፒኤልሲ ባለቤት ነኝ ወንድሜ፣ ስማኝ፣ እኔ የምልህን ስማ። ፒኤልሲ መተዳደሪያና መመስረቻ ጽሁፍ ብቻ ይዤ ሄጄ ያወጣሁት ፍቃድ አለ። ያለ ንግድ ፍቃድ ማለት ነው። ያለ ንግድ ፍቃድ ይወጣል። አንተ ከባንኩ ጋር ባለ ሪሌሽንሽፕ ቅርበት ካለ ትራንዛክሽን ካለ ይወጣል። ይሄ ኦልሬዲ አንደርስቱድ። ይቅርታ አሁን እኔ እንትን ነው ህጉን ነው እየጠየኩ ያለሁት። በኢትዮጵያ የባንክ አሰራር ህግ አንድ ባንክ አንድ ፒኤልሲ መተዳደሪያ ደንቡንና የመመስረቻ ደንቡን ብቻ ይዞ ስለቀረበ አካውንት እንዲከፍትለት የሚል ህግ አለ። ቅርበት መስራት ምናምን የሚለው ኦኬ ግባባለሁ። ካለ ቅርበት አኳያ ከባንኩ ጋር ካለ ሪሌሽን አካባ እሱ ይገባኛል። አሁን እየተነጋገርን ያለው ስለ ኢትዮጵያ ንግድ ህግ ነው። በኢትዮጵያ ስለ ንግድ ህጉ ስታወራ የግድ ንግድ ፍቃድ አታች ማድረግ አለበት። ቴንኪው፣ አመሰግናለሁ። ስለዚህ ግን ይወጣል ነው እያለክ ያለው። ሁሉም ህግ አይተከበርም እንግዲህ ኢትዮጵያ ውስጥ። ስለዚህ እኛ ንግድ ፍቃድ አላወጣንም። ነገር ወደ ሌላ ቦታ እየሄደ ስለሆነ ነው። ምክንያቱም ባንኩ ዊዛውት ላይሰንስ ዊዛውት ትሬድ ላይሰንስ በመተዳደሪያ ደንብ ብቻ አካውንት ከከፈተ ባንኩንም ያስጠይቀዋል። ይሄ ይኸውልህ እንግዲህ እኛም ይኸውልህ አሁን ወንድም እየሰማኸኝ ነው። እኛ ይኸውልህ ጀስት አሁን ለምሳሌ እንዴት በለ የሆነ ፌቨር እንደሚያደርግ ሰው የለም። ያችን ፒኤልሲ ፎርም አደረግን። መቼም ህግ ታውቃለህ፣ ፒኤልሲ ፎርም ሲደረግ ከአንድ ሰው በላይ ነው እንጂ አንድ ሰው በራሱ ፒኤልሲ አይሆንም። ትክክል። ለዛ እኛ አስፈለግን። እዛ ጋር ስራ ነው ተብሎ በዛን ሞመንት ባለቤትም አብረው ይሰሩ ነበረ። ፒኤልሲውን ፎርም አደረግን። ከፒኤልሲ በኋላ ተለያየን። ይቅርታ አንድ ጥያቄ ይቅርታ። አሁን አንድ ጥሩ ሀሳብ አምጥተሃል። በመተዳደሪያ ደንቡ ላይ እሱ ስራ አስኪያጁ ነው። ስራ አስኪያጁ የባንክ አካውንት የመክፈት ስልጣን አለው፣ ድርጅቱን የማስተዳደር ስልጣን አለው ይላል ብላል አይደል? እንዴ እሱን አይታችሁ ነው የፈረማችሁት እናንተ? ይሄን አስተውልሃል? አዎ እንዴ እኛ እኮ እንሰራለን ብለን ነው። ዛሬ እኮ ስለሚመጣው ነገር እኛ አናቅም ወንድሜ። ይሄን ሆና እንኳን እነሱ ስጋዋ የእናቷ የአባቷ ልጅ እነዚህ ባዳ የመዳም ቅመሞች በዩቱብ ብቻ የሚያውቁት በፌስቡክ ብቻ የሚያውቁት አምነውት በሚሊዮኖች አውጥተው ገንዘብ ኢንዶርስ አደርገው እነዚህ ቤተሰቦቹ ነገ በደንብ ቤተሰቦቹን አታሏቸዋል። 100% አብረን እንሰራለን ብሎ እኮ ነው። ስለዚህ እነሱ ደግሞ አብረው ለመስራት እሱ ባለቤት ነው፣ የእህት ባለቤት ነው። እንግዲህ እሷ ወንድሟ ነው። ስለዚህ ወንድሜ ነገ የብሩን ብዛት ሲያይ ይሸመጥጠኛል፣ አውት ያደርገኛል፣ ብቻውን ይጠቀልለዋል ብላ አታስብም። ወንድሜ ነው፣ ፈርምለታለሁ። እኔ እሷ ላይ አልፈርድባትም። እንዲሁም እኔ እርግጠኛ ሆኜ የምነግርሽ አቡ ይኸውልሽ፣ እርግጠኛ ሆኜ የምነግርሽ ወላሂ ልዓዚም እንደው ሰው ላይታመን ይችላል። ወላሂ ልዓዚም አንድ ነገር ውስጥ የለንም። አንድ ነገር ውስጥ የግሩፕ አባላት እያንዳንዱ ያውቃሉ እኛ የቱ ጋር እንደቆምን የቱ ጋር እንደነበርን አላችሁ። የሰማናችሁ አልተቋረጣችሁም። ተሃኒ የሰማናችሁ ይሰማል። ኦኬ እና አንድ ነገር የምናውቀው ጀስት ስራ ይሰራል ከሚል ፖዘቲቭ የሆነ የቤተሰባዊነት የእንትን ነገር ነው እንጂ እንደዚህ ይሄ ሌላ ነገር ውስጥ እንደዚህ አይነት ችግር ውስጥ እንገባለን ብለን ለፍራክሽን ኦፍ ሰከንድ አላሰብም። አሁን ስታስበው ግን ወንድሜ ችግር ውስጥ እንደገባችሁ you feel it right? አሁን ይኸውልህ ወንድሜ ህግ ታውቃለህ፣ በደረጃ ምን እንደምንጠየቅ we know it። ካለ ህግን አለማወቅ ከተጠያቂነት አያድንም የሚለው ነገር ብቻ ሳይሆን እኛ እንደ ቤተሰብ ሆነን እንትን ያልነው ነገር አለ። በቤተሰብ ነው ይሄ ነገር ሆኖ የነበረው፣ ግን አልሆንም፣ ተከዳን። ይሄ በመከዳታችን ልንከፍል የምንችለው ነገር እናለ የተወሰነ ነገር እናውቃለን። ይሄ ማለት
ከሱ ጋር ባለን ሌላ ቁርኝት ማለት አይደለም። በቃ ተከርተናል። አላህ ሐቁን ያውጣው። አላህ የሚክሰንን ነገር ራሱ ይሰጠናል ኢንሻአላህ። ይሄ ደግሞ ሐቅ ነገር የሚጠፋ አይደለም። አንድ ሳንቲም አንድ ብር እንኳን እጅግ በጣም አይደለም ገንዘብ ቃላት እንኳን ለቃላት የውሸት እንኳን እዚህ ሆነ እዛ ነኝ ማለት ለቦታ እንኳን መርካቶ እያለ ሜክሲኮ ነኝ ማለት እንኳን እጅግ በጣም የሚያሳፍረን ሰው ነን እኛ ወላሂ ላዚም። ስለዚህ ይሄ እንኳን የከባድ ነገር ማለት ነው። እኛ ይሄን ነገር አንተ ባልከው ነገር አቋያ ጉዳዩ በተቻለ መጠን እንደ ኢትዮጵያዊነት አብሮ እንደመኖር ሁሉም ሰው ነገ ችግር እንደሚገጥመው በማሰብ ቢቻል ጉዳዩ በቤተሰብ ዙሪያ በሽማግሌ ዙሪያ ቢያልቅ በቃ ቀላሉና አጭሩ መንገድ ያ ነው። ቢያንስ እኔ አስማች አስፖስበል ይኸውልህ ለምሳሌ ከኔ ጋር ኦልሬዲ መነጋገር ካቆምን ኦልሞስት ወደ 8 ወር ምናምን ይሆነናል። በተለየ ሰው ኢቭን ይሄን ነገር ከተነገረ ጊዜ ጀምሮ በሌላ ሰው በኩል እንገናኝ ነበርና እባክህን እስቲ በተቻለ መጠን የእነዚህን ሰዎች ነገር የሆነ ነገር ላይ እልባት ላይ ድረስ አትሊስት በተደጋጋሚ እየተጠራ ስለሆነ ራሱን ዲፌንድ ያደርግ። አሁን ራሱን ዲፌንድ ቢያደርግ ራሱን ሐቁን ቢናገር እኮ እኛም ባልመጣን ነበር። ገብቶሃል? እኛም ባልመጣን እኛ ምክንያቱም በቃ ኦልሬዲ የለንም፣ ከዛ እንትን ውስጥ የለንም፣ እዛ ውስጥ የለንም። አሁን ነገሩ ጫናው እየበረታ ሲመጣ እሷ ላይም እየበረታ ሲመጣ ይሄ ነገር መውጣት ስላለብን እንጂ ወላሂ ስለ ቀድም ነግራሻለች መቼም 1000 ፎሎወር ምናምን እኛ ኦንላይን እንኳን እንደዚህ ማውራት የማንችል ሰዎች ነን። ኢማጂን ላይቭ ላይ እንደዚህ የምናወራ ሰዎች እሷ እየገባች እዛን ቀን ልታገኝሽ ኮንታክት ልታደርግሽ እየሞከረች ነበረ በሌላ አካውንቷ ማለት ነው። 90 ምናምን ሰው ባለ እኛ ይሄን ያህል ስለዚህ ነገር እንኳን የማናቅ ሰዎች ነን፣ እንኳን ሌላ ነገር ይቅርና። ስለዚህ አሁንም ልል የምችለው ነገር አላህ ሐቁን ያውጣው። አላህ አሁንም የነዚህን የምስኪኖች እንትን ሐቁን ያውጣው ከማለት ውጪ ሌላ ምንም ነገራቸው ነገር የለም። ሌላ የምታስታውሰው ነገር አለ? ለምሳሌ ወደ ህግ ነው የምንሄደው። ምንም ችግር የለውም። አካውንት ማንቀሳቀስ ይችላል፣ ይሄን ይችላል እንደሚለው ሁሉ ሌሎች መብቶቹን ታስታውሳለህ? እዛ ውስጥ ያሉትን መብቶቹን አባላትን ማሰናበት ይችላል። አባላትን ወረቀቶቹን ለምታነቡ ልላክላችሁ የላችሁ ወደ ተሃኒ ፎርዋርድ 14ቱን ፔጅ አለች፣ መተዳደሪያው መመስረቻውም አለች። እስቲ ላኪውና ይጠቅማል። እነሱ በተለይ አቡ ይጠቅማቸዋል። ለምን ራሳቸውን ለመከላከልም ራሳቸውንም ነፃ ለማድረግም ገብቶሻል። እነዚህ ሰዎች ምንም የማያውቁ ኢኖሰንት ናቸው በቃ። ስለዚህ እንደው መተዳደሪያ ደግሞ በደንብ ብታነቡት አድቫይዝ አደርጋለሁ። ከዛ እዛ ውስጥ ለእናንተ ይመስለኛል አሁን ሄዳችሁ ንግድ ምክር ቤት እርግጠኛ ነኝ ከእናንተ በኋላ ሂዶ ንግድ ፍቃድ አውጥቷል፣ እርግጠኛ ነኝ። ከዛ ሂዳችሁ ምናልባት ራሳችሁን ለማስወጣት አፕሊኬሽን በምታስገቡ ሰዓት ንግድ ምክር ቤቱ ምናልባት አክሰፕት ሊያደርጋችሁ ይችላል፣ አክሰፕት ሊያደርጋችሁ ይችላል። ግን ደግሞ አሁን መተዳደሪያ ደንቡን እስኪ ይሂዱበት ከላይ እስከታች አንብቡትና እናንተን ለምሳሌ አንዳንድ መተዳደሪያ ደንቦች ላይ ምን የሚል ነገር አለ ማስታውሰው፣ ስራ አስኪያጁ አባላትን የማሰናበት ስልጣን እንዳለው ይጠቀሳል። አባላትን ዲቴይል አዳዲስ አባላትን እዚሁ ላይ ነው የሚለው፣ እዚሁኛው ላይ ነው የሚለው፣ እዚሁ ላይ ስራ አስኪያጁ አዳዲስ አባላትን የማስገባት፣ ነባሮችን የማሰናበት፣ ሰራተኛ የመቅጠር፣ ሰራተኛ የማሰናበት ስልጣን አለው የሚል ሊኖር ይችላል። ገባህ አይደለ? ይኖራል። እሷ ነገር ይሁንና አሁን እናንተ የምናወራው ምናልባት አቡ ምናልባት እሱ ይሄን ነገር ለምሳሌ የማህበር አባላትን የማሰናበት ስልጣን አለው የሚል ከሆነ እነዚህ እህትና ወንድሞችን አሰናብቷቸውም ሊሆን ይችላል። ስልጣኑ ካለው መተዳደሪያ ደንቡ ላይ ካለ። ስለዚህ እሱን ነገር በደንብ ሂዱበትና ከዛ በኋላ ያለውን ነገር ከሀቡ ጋር ብትነጋገሩ ደግሞ ጥሩ ነው። ቅልቦችን መጥቷል መሰለኝ። እሱም ደግሞ ጥሩ ሀሳብ ያቀርባል ብዬ አስባለሁ። ዋናው ቅልቦች መጥቷል፣ ለእሱ እናስረዳዋለን። እሺ ተስፍዬ እንኳን ደህና መጣክ። አስቸገርንክ። ዊ ኖ ዩ አር ቢዚ። አቡ እንኳን ደህና ቆያችሁኝ። እንዴት ናችሁ? መንገድ ላይ ነኝ፣ ችግር የለውም። እየሰማኋችሁ እንትን እላለሁ። አውሩ እናንተ። እየነዳሁም ስለሆነ እየሰማሁት እሄዳለሁ። እየነዳክ ሚውት አድርገክ እኔ ኤክስፕሌን ላድርግልክ ጉዳዩ። ኔትወርክ ኦኬ እሺ
ወይል እንግዲህ እኔ ባጭሩ ለቅልቦች ኤክስፕሌን አደርጋለሁ። በዛው ያልሰማችሁ ካላችሁ ትሰማላችሁ። ተሃኒ አንዴ ፕሊስ ሚዩት አድርጌልኝ። ቴንክ ዩ። እሺ ጉዳዩ አንድ አይመኒታ ሚሊየነር የሚባል ሚሊየነር አለ ኢትዮጵያ ውስጥ ይኖር የነበረው በሳውዲ አረቢያ ነበረ በፊት። እናም ዩቱብ ላይ እንዲሁም ፌስቡክ ላይ የመዳም ቅመሞችን ይመክራል፣ ይዘክራል ምናምን አይነት ነገር እና ላይክ የስደተኛ ተቆርቋሪ ጠበቃ እንደሆነ ነው የመዳም ቅመሞች አይምሮ ላይ የተሳለው። ቢዝነስ አለኝ ድርጅት ትክክት ነው ከኔ ጋር አብራችሁ ኡምረያን ፕሊስ ሚዩት አድርጊ። ሀቡዬ አንድ ነገር ልናገር። የቡና ፍቃድም አውጥቷል። በሱ መተመለከተ ማብራሪያ ቢሰጥ ምን አገባን ታዲያኛ? ስለ ቡና ፍቃድ ስለ ብራችሁ እንጂ ስለሌላው ምን አገባን? መንግስት ይጠይቀው። ስለሚመለከተን ጉዳይ ብቻ ነው የምናወራው። ቴንኪዩ። እኔ በማያገባኝ ጉዳይ አልገባም። እሺ እኔም አመሰግናለሁ። ስለዚህ በጣም ቱ ቢሆነስት ብዙ ሰዎችን ይመለምልና ቴሌግራም ግሩፕ ከፍቶ ድርጅት ልከፍት ነው ሀብታም እንድትሆኑ እንደኔ የድርጅት ባለቤት እንድትሆኑ ከአረብ ሀገር ስትገቡ ቀጥታ የድርጅት አባል እንድትሆኑ አክሲዮን እንዲኖራችሁ ሀብታም እንድትሆኑ ትፈልጋላችሁ ወይ ብሎ ሃይማኖት እያጣቀሰ ሐዲስ እየነገረ እየመከረ ሰዎቹን አሳመነ። ከነዛ ውስጥ ብልጡ ሹልክ ብሎ ወጣ ከቴሌግራሙ። ሞኙ ተቀመጠና 21 ሰዎች 9 ሚሊዮን እጄ ላይ ያለ ደረሰኝ ነው ታውቃለህ ተስፍዬ፣ እኔ ያለ ማስረጃ ምንም ነገር እንደማላወራ እጄ ላይ በስሙ ያለ ደረሰኝ 9 ሚሊዮን 950 ሺህ ለ10 ሚሊዮን 50 ሺህ ብር ብቻ ነው የጎደለው። ያው 10 ሚሊዮን ማለት እንችላለን 50 ሺህ ብቻ ስለጎደለው 10 ሚሊዮን ከ21 ሰዎች አመት ሆኖታል ወስዶ በአጭር ጊዜ ውስጥ ትርፋማ ትሆናላችሁ ብዙ ነገር ብሎ ነበረ የወሰደው። እነዚህ የመዳም ቅመሞች ደግሞ የሙት ልጅ የሚያሳድጉ ባሎቻቸው የሞተባቸው እንዲሁም ይኸውም ረያን አንደኛዋ በኦፕሬሽን በወለደች በ3 ወሯ ቁስሏ እንኳን ስፌቷ ሳይደርቅ ነው አረብ ሀገር ሄደችው ልጆቿን ለማሳደግ እና በጣም የሚያሳዝኑ ምስኪን ድሆች ናቸው። አሁን ላይ በጣም ችግር ላይ ናቸው። ልጆቻቸው ተርበዋል። ምክንያቱም በአጭር ጊዜ ውስጥ ትርፋማ መሆናችሁ ትሆናላችሁ ስላላቸው እሱን ተማምነው ነበር። ግን ድርጅትም የለም ምንም የለም፣ ይኸው ብራቸውም የለም እና ጠራ ነው። እኔ ቪዲዮም ሰራው ለቪዲዮ ምላሽ ሰጠ። ግን ኮመንት ዘግቶ ማንም አስተያየት እንዳይሰጥ ኮመንት ሰጥቶ አንድ ድርጅት ሲከፈት 3 ዓመት 4 ዓመት ይፈጃል ገለመሌ ነው የሚለው። ከግሩፑ ላይ እንዳለ እያወጣቸው ነው። ብሬን የሚሉትን ሁሉ እየነቀላቸው ነው ከግሩፑ ላይ። ይሄ ነው ያለው ነገር። ሁሉንም ማስረጃ አላቸው። አድራሻው ኤቭሪቲንግ አለ። ፓስፖርት ኮፒው እጄ ላይ አለ። አይ ሆፕ ኔትወርክ ጥሩ ሆኖ ሰምተህናል ብዬ ተስፋ አደርጋለሁ። ከ300 ሺህ እስከ 1 ሚሊዮን ደረሰኝ እጄ ላይ ያለው እንደዛ ነው። 10 ሚሊዮን ተስፍሽ ወይኔ ኔትወርኩ ተቋርጦ ብቻ ነው። ሌላም በሌላው ደግሞ ስልክ እያወራሁ አንቺንም እየሰማሁ ነበርና እየሰማሁ እንዳጋጣሚ ደግሞ ቀን ፌስቡክ ስክሮል ሳደርግ ጓደኛዬ ምናምን ነገር እሱ የመሰጠው ምላሽ ሙሉውን ባልሰማም ትንሽ ምክር ልምከር የሚል ሰው በጽሁፍ የጻፈውን አይቼ ነበር ፌስቡክ ላይ እና አንድ የስደተኛው ጓዴ ነው ምናምን ነገር የሚል ብሎ የጻፈውን የተወሰነ አይቼዋለሁ። እንዲህ እናድርግ። ምናልባት ስልኩን ትልክልኛለሽ እኔ ልደውል። አሁን ቮይስ በላክሽልኝ ስልክ በእሱ ነፃ ቲክቶክ ያለበት የሆነ ያለበት ስላልሆነ ላኪልኝና እሱ እያወራሁኝ እንትን እናደርጋለን። እንደዚህ የሚያጭበረብሩ እንግዲህ በተለይ በአረብ ሀገር የሚገኙ እህት ወንድሞቻችንን የሚያጭበረብሩ በግልጽ በድፍረት መናገር የምችለው ሌላም አንድ የግሌ ገበሬ የምትባል እህቶቻችንን የበላች አለች። የግማሾቹን ስትመልስ ነበረ፣ እኛም ጫና እያደረግንባት የሙሉ በሙሉ ስላልመለሰች እሷንም እንደዚሁ እንዲህ የሚያደርጉ እንዳሉ ማሳያ ነው። ምንም የህጋዊ ባክግራውንድ ያላቸው አይደሉም። ቆይ
አንወይ ልደውልለትና ቁጥሩ ልክ ይልሃል ምላሽ እንሰማለን። እዚህ ኢትዮጵያ ውስጥ ያሉ ካሉ የሚጠየቅበት ሁኔታ እንፈጥራለን። በዚህ አይነት ሁኔታ ውስጥ እሺ፣ ኢትዮጵያ ውስጥ ያሉትንም እመለሳለሁ አለው አውሩናል። እሺ፣ ኢትዮጵያ ውስጥ ያሉትንም ስማቸውን፣ ስልካቸውን፣ ደረሰኛቸውን እልክልሃለሁ። እኔን ማስፈራራት የሚችል መስሎት አሁን የላከልኝ ቮይስ ምን እንደሚላከላችሁ፣ እንዴት ነሽ? እንኳን አዲስ አበባ በሰላም መጣሽ። አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ፣ እንዴት ነህ? አሁን ላይፍ ላይ ስለአንተ እየተነጋገር ነው እና አብዬ ቮይስ መለስኩለት። እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት፣ ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 ነው ከ9 ደቂቃ በፊት ቮይስ ላከልኝ። ምን ብሎ በሱ ቤት እኮ እኔን ማስፈራራት እንገናኝ ጥሩ ነው። እንኳን ደህና ወደ አዲስ አበባ በሰላም ደለተው ብደልተውን ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልኬ ያሰማቸዋል። እንኳን ደህና ወደ አዲስ አበባ በሰላም መጣሽ። ካለሽ እስኪ እንደው ብንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ካልቀረ እና እንዴት ነው ናዝሬት ነበረ አያነሳም። እያየ ነው ላይቭን ተስፍሽ እያየ ነው ላይቭን እያየ ነው። ለዛ ነው ያላነሳው ነበር። ችግር የለውም። እያየ ከሆነ ተስፋ ይባላለው። በዛውም ይተዋወቀን ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርም ብቻም አይደለም አገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤውን ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው። ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪው ሲሉኝ ቅልቦች በጣም ብዙ ስራ አለበት፣ የሀገር ጉዳይ አለበት፣ አይችልም አልኳቸው። ጠይቃቸው ትናንትና ጥሪው ሲሉኝ አይችልም አልኳቸው። ለትንሹ ለትልቁ ያለነው ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ለመክር ፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈውና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ አክቲቭ አልነበርኩም ይሄንን 2 እና 3 ወር። የምንችለውን የአቅማችን ያህል ወደፊት እንሄዳለን። የት ክፍለ ከተማ እንዳለ የእሱንም አድራሻውን የሚያውቁ ካሉ ይንገሩንና ፑሽ አድርገን የልጆቹ ገንዘብ እንዲመለስላቸው የምናደርግበት አሉ። የስራ አድራሻውን ተስፍዬ የስራ አድራሻውን የቤት አድራሻውን ፓስፖርት ኮፒ ኤቭሪ ፐርሰናል ኢንፎርሜሽኑ ያላቸው ልጆች ልከውልኛል። ሙሉ ደረሰኙ አለኝ። የ9,950,000 ደረሰኝ አለኝ። የተፈረመበት የሁሉ ነገር አለኝ። እሱንም ሁሉንም እልክልሃለሁ። ኢትዮጵያ ውስጥ ያሉ ደግሞ አሉ ልጆቹ እነሱ ይመጡና በህግ አግባብ እንግዲህ በህጉ መሰረት እንዲሄዱ ማድረግ ነው። እንድትተባበረን እንፈልጋለን። ተስፍዬ ችግር የለውም። እንትን አድርጉልን። ያለውም እንትን ላኪልኝ አንቺ ዋትሳፕ ላይ በዛኛው ስልክ አሁንም ፎርዋርድ አድርግልኝ እንዳይረሳ። እንደሌላው እንትን እንደሞን አይ ኖ ዩ አር ቢዚ አሁን ነው ላኪ። እሺ እሺ እኔ እኮ ቡዳ ነኝ። የሆነ ሰው አንድ ቮይስ ሲልክልኝ ሳልሰማው መጀመሪያ ፎርዋርድ ነው የማደርገው ወደ ሰከንድ ዋትሳፕ። ለዛ ነው እነዛ ሰዎች በሰከንድ ሀሳባቸውን ቀይረው ቢደልቱት እኔ ኦልሬዲ ሰከንድ ፎን ላይ ያለ ገባችሁ። አሁን እሱ ኢሚዲየትሊ ስከፍተው ድልት ሲያደርግብኝ ወደ ሰከንድ ፎን ሄጄ አሰማኋችሁ። እኔ ጋር ቮይስ እንደገባ ነው አውቶማቲካሊ ፎርዋርድ የማደርገው።
ደረሰኞቹ ፋይሉ ውዴታ ላይፍ ላይ እያየሽ ለምንድን ነው የምትደውይብኝ? ይኸው ኤቭሪቲንግ ስም ዝርዝራቸው የ21ዱም ደረሰኙ ፎርዋርድ ሆኗል። ደረሰኙ ኤቭሪቲንግ ኡምረያን ወይ ሀቡ 22 ነን መጨረሻ ላይ 22ኛ ሀምዛ የሚል ልኬልሻለሁ 300 ሺህ አይደለም የስልክ ነው አይላክሽልኝ ሀምዛን የስልክ ነው ደረሰኝ አይደለም አይላክሽልኝ የስልክ ሜሴጅ እሱ ደግሞ እንደ ትክክለኛ ደረሰኝ አልቆጥሮም እኔ ለምን አንድ ሰው ስክሪንሾት ካረገ በኋላ ካንስል ማድረግ ይችላል ሴንድ ኤንድ ካንስል የሚላለው አንድ ሰው ስክሪንሾት አድርጎ ሲጨርስ ካንስል ካረገው ያ አማውንት ወደዛ አካውንት አልሄደም ማለት ነው ኤፍቲ ነምበር ከሌለው እኔ ደረሰኝ ካልሆነ ተቀባይነት የለውም ስለዚህ እኔ 21 ነው የደመርኩትም 21 ነው እጅ ላይ ያለውም ስም ዝርዝርም ደረሰኝም 21 ነው 21ዳችሁን ወደ ቅልቦች አስተላልፌያለሁ ከ21ዳችሁ ኢትዮጵያ ውስጥ የሚኖሩትን ስም ዝርዝር ከስልካቸው ጋር በጽሁፍ አስቀምጪልኝ ፎርዋርድ ላርግለት ኦኬ ኢትዮጵያ ውስጥ የሚኖሩ የኛ ተወካዮች መሆን ይችላሉ ወይስ ይችላሉ ራሳቸው ያሉትንና ተወካይ የሆኑትን ተወካይ የከሌ ተወካይ ለምሳሌ ሀቢባ የኡምረያን ተወካይ እከሌ የከሌ ተወካይ ብለሽ እሺ ግልጽ ያለ ነገር ነው የምፈልገው በተራ ቁጥር እሺ ባለ ጉዳይ ሲሆን እራሱ እያልሽ ተወካይ ሲሆን አቡ አቤት ምናልባት እዛ አክሲዮን ሼር ሆልደር የሆኑ እህት ወንድሞች እዚህ ካሉ ሼር ሆልደር ሲሆኑ ፍቃድ እንዳለው አክሲዮን ማቋቋም እንደሚችል ምናምን ነገር ፍቃድ ተሰጥቶት ያንን ፍቃድ ምናምን ያሳያቸው ነገር አለ ምናልባት ይሄው አንቺ አይደለሽም አንቺ ሼር ሆልደር አይደለሽም የለሽም ስምሽ እዚህ ላይ እህቱ ናት እህቱ ትመልስ አንቺ ሚውት አድርጊ ቅድም አትበይታ እህቱ አለች እኮ እህቱ የእናቱ ልጅ አለች እሷም ነከሳሽ ነው ልቀጭ ተጣልተዋል ማለት እሷ አለች እዛ ላይ እንትኑ ላይ ፒኤልሲው ላይ ስሟ አለ መስራች ተብላ 4 ናቸው ስማቸው ያለው አንደኛ አይመኒታ ሁለተኛ ባለቤቱ ሶስተኛ እህቱ የእናቱ ልጅ አራተኛ የሷ ባለቤት እህቱና ባለቤቷ እዚህ ጋር አሉ ገስት ላይ እኮ እስቲ ተንገረን እሺ ታሃኒ ወይ አንቺ ወይ ባለቤትሽ ለቅልቦች የጠየቀውን ጥያቄ አስረዱት ፕሊስ ምን ነበረ ጥያቄ ወንድሜ ይቅርታ አክሲዮን እንዲያቋቁም የተሰጠው ፍቃድ አለ ወይ የለም ላይሰንስ አለው በፒኤልሲው የወጣ ላይሰንስ የለም እኛ በነበርን ሰዓት ሲሸጥ የነበረው እኛ በነበርን ሰዓት ምንም አይነት እኛ በነበርን ሰዓት ወንድሜ ምንም ሄሎ ይሰማል እኛ በነበርን ሰዓት ምንም የአክሲዮን ሽያጭ የለም ፍቃድም የለም ላይሰንስም የለም ሰምተካል ተስፍሽ ኔትወርክ ነው ወይም ስልክ ተደውሎበት ነው በአንደኛው ስልክ ተቋርጬ ነበረ አሁን እሰማለሁ አሁን ንገረው ሰምተኳል ወይስ ይድገምልክ አልሰማሁትም እኛ ምስረታው ፒኤልሲ ፎርም ሲደረግ ብቻ ነው የነበር ነው ከዛ በኋላ የአክሲዮን ላይሰንስ ያልከውም ሽያጭም ምንም የምናውቀው ነገር የለም ተስፍሽ ኔትወርክ የሌለበት ቦታ ሆኖ ሊሆን ይችላል መሰለኝ
ድራይቭ አቡዬ እያደረገ ነው። አቡ አንድ ሌላውን አቤት አውሪ። 22ኛው ሀምሳ የሚባለው ማለት ነው። ከባንክ ደረሰኙን ማስወጣት ይችላል ይችላል። አቡ ከሀገር እንዳይወጣ እኮ ከሀገር እንዳይወጣ አይደለ ወደ ህግ እየሄድን ያለ ነው። አለቅ ግን ለእኔ ብቻ ነው የምትሰማው። ሚዩት ነው የሚያሳየው። ሚዩት አድርገህ ድጋሚ አብራው። ልክ ዕለት አለው ቅድስት ሁሉን ነገር ተስፍሽ ወይ ወጥተህ ትገባ ኔትወርክ አስቸገረው። ተስፍሽ ኦ ማይ ጋድ ኔትወርክ አስቸገረው። ቆይ አሁን በራ ተስፍሽ መንገድ ላይ ሙኝ አሁንም ያለ መንገድ አሁን መተካል ወይ ወጥተህ ትገባ ወጥተህ ግባ እንደ አዲስ ወጥተህ እንደ አዲስ ግባ። በጽሁፍ ነው የምፈልገው። እሺ ማሬ ኡምራያ አቤት ምን አልሽ ታኒ? እኔ ነኝ ሀቢባ ነኝ። በጽሁፍ ነው የምፈልገው። እሺ ሁሉንም ስም ዝርዝር ተራ ቁጥር በተራ ቁጥር ልክ በዛኛው እንደላክልኝ ተራ ቁጥር ወይስ በኋላ ላክልሽ? ሰውጣ እንጨርስ ስትወጪ ቅልቦችን አስገቡት ጋይስ። ስትወጪ እኔ መጠየቅ የምፈልገው ቅልቦችን አንድ ድርጅት በፒኤልሲ ብቻ ባንክ አካውንት መክፈት ይችላሉ የሚለውን መጠየቅ እፈልጋለሁ። በፒኤልሲ ብቻ ይችላሉ? ይኸውልሽ አቡ እኔ ልመልሰው። እሺ አይችልም። ንግድ ፍቃድ የግድ አታች መደረግ አለበት። ግን ካለሽ ቅርበት አንጻር ከምትሰሪው ካለሽ አብረሽ ከደንበኝነትሽ አንጻር ላይሰንስ ይኖረዋል ተብሎ ስለሚታሰብ ምናምን ስትል ወይ ምናምን ሁለቱም መተዳደሪያውንና መመስረቻውን ኮፒ አድርገሽ ትሰጫቸዋለሽ። ከዛ በኋላ ንግድ ፍቃዱን በመሰለሽ ሰዓት ወይ በዛውም ሊረሳ ይችላል። ይሄ ያው የውስጥ አሰራር ነው እንዳለ። ህጉ ግን የሚያዘው የግድ አታች መደረግ አለበት። ንግድ ፍቃድ አታች መደረግ አለበት። ተስፍሽን አስገቡት ውዶች። አልመጣም ተስፍሽ ፍላወር ላከ መጣካ አይመኒታ ንጹህ ሰው ከሆንክ ለምን አትገባም? እዚህ ጋር እያየህ ዋትሳፕ ቮይስ ከምደልት ምናምን ለምን አትገባም? ንጹህ ሰው እኮ የትም ቦታ ላይ ገብቶ ራሱን ኤክስፕሌን ያደርጋል እንጂ ኮመንት ዘግቶ ቪዲዮ ይሰራው። ያንተ ፎሎ ባክ ያረካቸው ወዳጆችህ ብቻ እንዲኮምቱ አድርገህ ቪዲዮ መስራት ነፃ አውጣህም። ነፃ የሚያወጣ ከእነዚህም ምስኪን ኖች ብር ስትመልስ ነው። አይናችን እያየ ደግሞ የድሃ ብር አይበላም። ችግር የለውም እናመለክታለን። እንደውም ወሪ ቅንቦች ኔትወርክ እምቢ አለ። ኔትወርኩ እምቢ አለው ማለት ነው። ቅልቦች ስልኬስ
መንገድ ላይ ስለሆንኩኝ ኔትወርክ አስቸገረኝ። አዎ አሁን ተስተካከለ። እንደገና አጥፍቼ አብርቼ ነው የመጣሁት። ኦኬ የነሱ መልስ ምንድነው? ፒኤልሲ ላይ ብቻ ሊፈረም ነው፣ ንግድ ፍቃድ ምናምን አላወጣም ነበረ። ከዛ ለእኛ ሳይነግረን ባንክ ሄዶ በራሱ ስም ብቻ አካውንት ከፍቶ እዛ ላይ ምን ይላል? የፈረምነው ፒኤልሲ ላይ እሱ ዋና ስራ አስኪያጅ ስለሆነ ብቻውን ባንክ ማንቀሳቀስ ይችላል ይላል። ንግድ ፍቃድ ምናምን የለውም። ገባ? ላኩልክ ዋትሳፕ ላይ መተዳደር የፈረሙትን ተስፍሽ አይሰማም። ተስፍሽ አይሰማም። ኮመንቱን አንብበው። ህዝቡ እንዳለ አይሰማም እያለ ነው። ሚዩት ነክ እኮ ለእኔ ብቻ ነው የምትሰማኝ። ሚዩት ግን አንስተህ ካብራና አጥፋው ድጋሚ። ይኸውልሽ አቡ አሁን ተስፍሽ ያለው ማለት ነው እዛ ላይ ተቀምጧል የሚል የለም ሳይሆን ኦልሬዲ መተዳደሪያና መመስረቻው ጽሁፍ ላይ የድርጅቱ ስራ አስኪያጅ አካውንት መክፈት ማንቀሳቀስ ይችላል ይላል። ይሄ ኦብቪየስ ነው። አንቺ ማይተሽው ሊሆን ይችላል። አንቀጽ ስንት ላይ ነው? አላየሁትም እኔ ግን ይላል አስታውሳለሁ፣ በዛን ወቅት ማለት ነው። እኔም ሙሉ ልከይላችኋለሁ እናንተ። እሺ እና እንደዛ ስለሚል ነው የተለያየ ቦታም እየሄደ ስራ አስኪያጁ ማንቀሳቀስ ስለሚችል ነው አካውንት የሚያወጣው። ገብቶሻል? አካውንት የሚያወጣው ኢፍ ንግድ ፍቃድም ካለ እኛ እዛ ጋር ነው የቆም ነው። እንግዲህ ንግድ ፍቃድ ካወጣ አናቅም ንግድ ፍቃድ እና በዛች መብቱ ተጠቅሞ ነው ያን ነገር ያደረገው ነው መልሽ። ንግድ ፍቃድ ካወጣ ኢትስ ኦኬ፣ እኛ አናቅም፣ ይኑር አይኑር አናቅም። ግን ካወጣ አሁን ቀደም ከዚህ በፊት የተናገረው ወንድማችን እንደተናገረው ሊኖር ይችላል ንግድ ፍቃድ፣ እኛ ግን አናቅም። እኛ ፒኤልሲ ፎርም ሲደረግ ብቻ ነው የነበርነው አብረን። እናንተ እስከ ፒኤልሲ ብቻ ነው የምታውቁት? አዎ አንተል ፒኤልሲ ነው። ተስፍሽ ወይ ወጥተህ ግባ። ኔትወርክ ወይ አቡ አሁን ሰራ። አሁን አልሰማም። አሁን ትሰማለህ። ይሁን እንግዲህ ከፍል ይወጣ አውሩኝ። እሺ አሁን እየሰማችሁ ልሂድ። እሺ ይኸውልህ እሱ ንገረው። አሁን የተሃኒ ባለቤት ኦኬ ምን መሰለው ወንድሜ፣ መተዳደሪያና መመስረቻችን ጽሁፍ ላይ ኦልሬዲ አለ። ስራ አስኪያጁ አካውንት ያወጣል፣ ሂሳቡንም ማንቀሳቀስ ይችላል የሚል ማንዴት ተሰጥቶታል ማለት ነው። እዛ ላይ ያለው የኔ ጸደቀው መስሪያ ደንቡ ንግድ ሜክሲኮ ምኑ አይደለ። ይሄ የምልህ ውልና ማስረጃ ነው። የንግድ ሚኒስቴርን ነገር ንግድ ሚኒስቴር ይሄድ አይሄድ የምናውቀው ነገር የለም። እሱ ግን እኔ ያልኩ ፒኤልሲውን ፎርም ስናደርግ ነው። ገባህ ወንድሜ? እዛ ሄዳችሁ ነው እናንተ
ውልና ማስረጃ ጨለለቅ ህንፃ ላይ ሄዳችሁ እንትን ያደረጋችሁ? አዎ ጨለለቅ ህንፃ። አዎ እዛ ነው ፔልሲውን ፎርም ያደረግነው። እሱን ትልክልኛለህ? ለአቡ ላክላትና አቡ ትላክልኝ። አይ ልካለሃለች ሀቢባ። እኔ እንደውም አልነበረኝም። ሀቢባ ወደኛ ፎርዋርድ አደረገችው። ለእነሱ ራሱ ላኩላቸው አልነበራቸውም። ተስፍዬ ለአንተም ልኬልሃለሁ ሙሉን። አሁን ስላላየከው ነው ዋትሳፕ ከ አሁን እኔ ላኩልህ ከልጆቹ ስም ዝርዝር በፊት ከደረሰኞቹ በፊት ሙሉን ልኬልሃለሁ። اوكي مرتاح. انه يستحيل على النبي ان يتلو على الناس شيئا على انه من كتاب الله وهو ليس كذلك في الحقيقه. እስኪ አሁን ቀጥለ የምትሰራውን ኮመንት ዘግተ የምትሰራውን ቪዲዮ እናይልሃለን። አንላቀቅም እስከ መጨረሻው ጉሮሮ ለጉሮሮ። አሁን እዚህ አዲስ አበባ ላይ ያለው አቡ ተሮሽ ስልክ ሲደወል እኔም ቀጥታ ደወልኩ፣ አያነሳም። ለሱም ለባለቤቱም ስፒከር አድርጌ ህዝብ እየሰማ ካርዴም ሞልቼ ከዚህ ቀጥታ ደወልኩኝ ኢትዮጵያ ድረስ፣ አያነሱም። ስልክ አያነሱም፣ ዋትሳፕ አይመልሱም። የዛሬው ፖስቲንግ ሲያይ ዛሬ ሄድኩ መስሎት ናዝሬት እንዴት ናት ይለኛል። ጸደቀ ምናልባት የሚሰማ ከሆነ ሶሻል ሚዲያ ላይ ያሉ ሰዎች ስለ አክሲዮን አመሰራረት፣ ስለ ሀገሪቷ ሕግ መብትና ግዴታቸው ምናምን ነገር የማያውቁ ይመስለዋል። በአሁን ሰዓት ሶሻል ሚዲያ ላይ ብዙ ምሁራኖች እየመጡ ነው፣ እንዲገቡም ግፊት እየተደረገ ያው ዘመኑ የዲጂታል ሚዲያ ስለሆነ የሱንም አሁን ፖስቶችን እያየው ነበረ እና ፋብሪካ ላቋቁም ፋብሪካ ምናምን ነገር እንትን ለማድረግ ምናምን ብዙ ፕሮሰስ አለው ምናምን ነገር የሚል አይነት ነገር አለው። ከዛ ሁሉም ቀድሞ ደግሞ ገንዘብ የሰው በተለይ የምስኪኑን ገንዘብ ለማሰባሰብ የሚያስፈልጉ ቅድመ ሁኔታዎች ስላሉ እነዛኞቹን በደንብ ጠብቀሃል ወይ? ስለዚህ አስቸኳይ ምላሽ እየሰማ ይሆናል ብዬ ስለገለጽኩ ነው መንገድ ላይ እየሄድኩም የማወራውና ምናልባት በአስቸኳይ ቶሎ ብለህ የሀገሪቷ ሕግ ምን ይላል፣ አክሲዮን ገንዘብ ለማሰባሰብ ምንድን ነው የሚጠበቀው፣ የሚሰበሰብበት መንገዶች እንዴት ናቸው የሚለውን ጠይቀህ የልጆቹን ገንዘብ በአስቸኳይ ብትመልስ ሞር ለአንተ ቀላል ነው ብዬ ነው የማስበው። ተስፍሽ እየሰማችሁኝ አልነበረም? እየሰማንክ ነው። በአጭር ጊዜ ውስጥ መልሳለሁ ብሎ ነው ብሩን የወሰደው። በአጭር ጊዜ ውስጥ ትርፋማ ትሆናላችሁ ተብለው ነው። አመት አለፈው። አሁን ምን አለ? 3 ዓመት 4 ዓመት ይፈጃል። ተረጋግታችሁ ተቀመጡ። ብሩን የሚጠይቁ ሁሉ ከቴሌግራም ግሩፕ ላይ እየተሽቀነጠረ እየተባረረ ብሎክ እየተደረገ ሰው ብር ከፍሎ እንዴት ብሎክ ይደረጋል? እንዴት ከግሩፑ ላይ ሪሙቭ ይደረጋል? ብር ሰጥቶ 300 ሺህ ያስገባ፣ 500 ሺህ ያስገባ፣ 1 ሚሊዮን ያስገባ። እንዴት እነዚህ ሰዎች ጥያቄያቸው ብራችንን መልስልን፣ ድርጅቱን ብቻ። እውነት ድርጅት የሚባል ነገር አቋቁመህ ከሆነ ማሽነሪ እያስመጣው ነው ከቻይና ገለመሌ ይላል። እያስመጣክም ከሆነ ለራስክ ለግልክ ይሁን፣ እኛ ብራችንን መልስልን። በቃ አንፈልግም፣ እናመሰግናለን፣ ብራችንን ስጠን ነው።
በቃ እነሱ ጥያቄ አንድና አንድ ላባችን ሀቃችንን ስጠና አንተ እንደፈለኩ ነው የጠየቁት። ብራቸውን ሀቃቸውን ብቻ ነው፣ ሌላ ምንም አይፈልጉም። ተስፍሽ ተቋርጠሃል? አይገርምም? አሁን ተቋርጠሃል የምትለዋ ድምፅ ብቻ መጣችልኝ። አሁን እሰማለሁ? አዎ ትሰማለህ። አዎ አንድ መልእክት ብቻ እየሰማን ከሆነ እንኳን አንተ መንግስት እንዴት አደረ እንዴት ዋለ ብሎ እንደው ተቆርቋሪ ነን ብለው የቅርብ ነን ብለው ያሰነፋፈስ ስርዓትን ሁላ እንከታተላለን የሚሉ እስር ቤት ገብተዋልና ንቃና ቶሎ የእህቶቻችንን የወንድሞቻችንን ገንዘብ መልስ። ለማንም የሚታዘንበት ዘመን አይደለም። ካጠፋ ትጠየቃለህ፣ ከሰራ ትበረታታለህ። ስለዚህ የምትታለፍበት ጉዳይ የለም ለማለት ያህል ነው። በረከት ገበሬው በገባችበት ዘመን አንተ የምትቀርበት ምክንያት የሰው ገንዘብ በልተህ አንተ የምትቀርበት ምክንያት የለም ማንም። ስለዚህ ነው ጥያቄው እየሰማን ይሆናል ብዬ ስለማስብ ነው። ሀቡ አለክ ተስፍሽ አለክ ቴንኪው ደስታ ከረሜላ። ስለዚህ እኔ ሁሉንም ነገር ላኪልኝና ኡምረያን እልክለታለሁ ለቅልቦች። የምፈልገው አሁን እኔ ስልክ ቁጥር ከስም ጋር ወኪል ከሆኑ ወኪል የከሌ ወኪል የከሌ ወኪል እከሌ ራሷ ናት እያልሽ ከቁጥር ጋር ስም ከቁጥር ጋር በጽፍ ላኪልኝ ኡምረያን። ሰማሽ? እልካለሁ። በቃ እና ተሃኒ ይሄ ጉዳዩ እንግዲህ ወደ ቅልቦች አስተላልፍ ያለ በህግ ይያዛል። ከዛ ንጹህ ኮንሽ እንግዲህ ስምሽ ይጠራል ማሬ። እሺ እየሰማሁ ነው። እሺ ሀቢብቲ ንጽህናሽን ሚዲያ ላይ እንነግርልሻለን። እየሰማሁ ንጹህ እንደሆንሽ ከጉዳዩ ስራሽ ቢዝነስሽ እንዳይበላሽ እኔ ቪዲዮ ሰራልሻለሁ። ይረጋገጥናሽ። እሺ ሀቦዬ ችግር የለውም። የግሩፕ አባላቶችም አሉ። እነሱም እንግዲህ ከነሱ ጋርም ተነጋገሪ። ኡሙረያንም እዚህ ጋር ስላለች የወከልሻት አንዱ እሱንም፣ ሁለተኛ የባንኩንም ሂደት ቼክ ማድረግ ትችላለሽ እኮ። ያው ቼክ እናደርጋለን በህግ እሺ ሀቢብቲ አመሰግናለሁ። ተመጣሽ እናመሰግናለን። እኔም በጣም 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 ነው የማመሰግነው። እሺ ሀቢብቲ እሺ። በሃይማኖት ተደበቀው ስንቱን ያጨለሉት በጣም እሺ። ቢሊዮነር ያለው ለካ ለዚህ ነው። ሚሊዮነር እሺ። ኡምረያን ውረጂና አሁን ላኪልኝና ማሬ በአንድ ጊዜ እንደቅድሙ እንደዛኛው በአንድ ፎቶ ነው። እሺ በተከታይ አንደኛ እከሌ ለምሳሌ ቆይ ላስረዳሽ እንዲገባሽ